ስልክ በሚደወልላችሁ ሰዓት ኢንተርኔት የሚቋረጥባችሁ ከሆነ እንዲሁም ደግሞ ስልክ በሚደወልላችሁ ሰዓት ምናልባት ላይቭ ላይ ከሆናችሁ ከላይ የሚያቋርጣችሁ ወይም ፖዝ የሚያደርጋችሁ ከሆነ በተጨማሪም ደግሞ ምናልባት በቨርቹዋል ሚቲንግ እያደረጋችሁ በቲምስ ወይም ደግሞ በዙም ወይም ደግሞ በዋትስአፕ ወይም ደግሞ በተለያየ በሶሻል ሚዲያ እያወራችሁ ኦንላይናችሁ ስልክ ሲደውል የሚያቋርጣችሁ ከሆነ ኢንተርኔት የሚቋረጥባችሁ ከሆነ በተጨማሪም ደግሞ ለላፕቶፓችሁ ምናልባት ሆትስፖት ሼር አድርጋችሁ ከሆነ እናንተ ስልክ ሲደውል የላፕቶፓችሁ ኢንተርኔት የሚቋረጥባችሁ ከሆነ የሚከተለው ሴቲንግ አስተካክሉ። እሺ ወደ ስቴፑ ስንመጣ ስልካችሁ ላይ ሴቲንግ የምትለውን አይከን ትጫናላችሁ። ሴቲንግ የሚለውን ስትጫኑ የሚመጣላችሁ አማራጮች ኮኔክሽንስ የሚል ይመጣል። አንዳንድ ቦታ ላይ ኮኔክሽንስ የሚለው ካልመጣ ኔትወርክ ኤንድ ኢንተርኔት፣ አንዳንድ ስልኮች ላይ ደግሞ ሲም ካርድ ኤንድ ኔትወርክ ሴቲንግ የሚል ይመጣል። ስለዚህ ከዚህ መካከል ለኔ ለምሳሌ ይመጣልኝ ያው እንደምታዩት ሲም ካርድ ኤንድ ኔትወርክ ሴቲንግ የሚል ነው። ለሌሎቻችሁ ስልኮች እንደነገርኳችሁ ኔትወርክ ኤንድ ኢንተርኔት ወይም ኮኔክሽንስ የሚል ሊመጣ ይችላል። እሱን ትመርጣላችሁ። አንዴ እሱን እንደተጫናችሁ ሁለት ሲም ካርድ ካላችሁ ያስቸገራችሁ ሲም ካርድ ችግር ያለበትን ወይም ደግሞ ዳታ የምታብሩበትን ትመርጣላችሁ። ለኔ ለምሳሌ ሲም ዋን ነው ያለኝ፣ አንድ ሲም ነው። ሲም ዋኑን ከዚህ ጋር ለእናንተ ደግሞ ሞባይል ኔትወርክ ሊል ይችላል። ስለዚህ እዚህ ጋር ሲም ካርዱን ሴሌክት አደርጋላችሁ። ሶፍት ሴሌክት እንዳደረጋችሁ ስልኩ ወደ ታች ስትሄዱ 4G ኮሊንግ ምትላለች። እቺ 4G ኮሊንግ ለአንዳንድ ስልኮች ላይ VoLTE ልትሆን ትችላለች። ለአንዳንድ ስልኮች ደግሞ HD ኮሊንግ ልትል ትችላለች። ለአንዳንድ ስልኮች ደግሞ ኢንሃንስድ 4G LTE ሰርቪስ ሊላችሁ ይችላል። ስለዚህ እቺን ኦን ማድረግ ነው። በቃ ኦን ስታደርጉ ከላይ ብሉቱዝ ምልክት ከሚመጣው ላይ VoLTE ምትል ጽሑፍ ትመጣለች። ይሄ ማለት ቮይስ ኦቨር LTE ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ስልክ ቢደውልባችሁ ላፕቶፓችሁ ላይ ወይም ደግሞ እናንተ ዳታ ላይ እየተጠቀማችሁ ካላችሁት ነገር ላይ ኖ ሞር ኢንተራፕሽን ማለት ነው። ይሄው ነው ስቴፕ። ኖት ዛት ይሄን ስታስተካክሉ ስልካችሁ 4G እና ከዛ በላይ 5G 6G ሊሆን ይችላል ሰፖርት ማድረጉን እርግጠኛ ሆኑ። እንዲሁም ደግሞ ያላችሁበት ቦታ ሴቲንጉን በምታስተካክሉ ሰዓት የ4G ኔትወርክ አካባቢ ላይ መግባቱን እርግጠኛ ሆኑ። ይሄን ሴቲንግ በማስተካከላችሁ በነገራችን ላይ ተጨማሪ ጥቅም ታገኛላችሁ። ምንድነው? በምትደዋወሉ ሰዓት ድምጻችሁ በጣም ውበት ይጨምራል። ወይም ደግሞ HD ኮሊንግ ስለሆነ ስልክን በምታወሩ ሰዓት ኖርማል ስልክ የሚያምርና ጥርት ያለ ድምጽ እንድትሰሙ ያስችላችኋል። ዋናው ግን ቅድም የነገርኳችሁ ኢንተርኔት መቆራረጡን ማስቀረቱ ነው። ለመሰል ቴክ ቲፖች